ሰላም። ዛሬ የምንመለከተው አንድ ለየት ያለ ጽንሰ ሐሳብ ነው። ከአንድ ምንጭ የተገኘ ሐሳብ ሲሆን ሁለት ታላላቅ እምነቶችን በአዲስ መልክ የሚያገናኝ ማዕቀፍ ነው። እስቲ እንመርምረው። እሺ፣ እስቲ ከዚህ ቀስቃሽ ጥያቄ ይነሳ። ክርስትና መንገዱ ቢሆንስ እስልምና ደግሞ መድረሻው? እንግዲህ የዛሬው ትንታኔያችን በሙሉ የሚዞረው በዚህ ሐሳብ ዙሪያ ነው። ይህ ምንጭ የሚያነሳው ሐሳብ ይህንን ነው። እናም ይህ ምንጭ እንደሚለው እነዚህ ሁለት እምነቶች እንደ ተለያዩ መንገዶች ሳይሆን እንደ አንድ ተከታታይ ሂደት ነው የሚታዩት። አንዱ ሌላውን የሚከተልና የሚያሟላ ነው የሚል ሐሳብ ያቀርባል። እንግዲህ የክርክሩ ዋና ነጥብ ይሄ ነው። ክርስትና በዚህ አተረጓጎም የውሸት ማንነትን የመስቀል ወይም የማፍረስ ሂደት ነው። እናም ይህ ሂደት ደግሞ ወደ እስልምና ማለትም ወደ ዘላለማዊ ማንነት ለመድረስ የግድ አስፈላጊ የሆነ የመጀመሪያው እርምጃ ነው ይላል። እሺ፣ ይህን ጉዞ ለመረዳት ግን መጀመሪያ ችግሩን መገንዘብ ያስፈልጋል። ይሄ ማዕቀፍ ሊፈታው የሚሞክረው ችግር ደግሞ ሐሰተኛ ማንነት ብሎ የሚጠራው ነው። ጉዞ የሚጀምረው ከዚህ ነው። ታዲያ ይሄ ሐሰተኛ ማንነት ምንድን ነው? እንግዲህ በጽሑፉ መሰረት ይሄ ከውጭ ከማናቀው ዓለም የሚጫንብን ፕሮግራም ነው እንጂ የራሳችን ወይም በተፈጥሮ ያለን ነገር አይደለም። በሟች ተፈጥሯችን ውስጥ የሚገለጽ ነገር ነው። እና ይሄ ፕሮግራም ከየት ነው የሚመጣው? ምንጮቹ በጣም ሰፊ ናቸው። ከግለሰቦች ጀምሮ ቤተሰብ፣ ማህበረሰብ ብሎም ተለያዩ ስርዓቶችና አወቃቀሮች፣ በቃ በዙሪያችን ባሉ ነገሮች ሁሉ እንዴት እንደምንቀረጽ ነው በግልጽ የሚያሳየው። እንግዲህ ወደ መጀመሪያው እርምጃ ስንመጣ ምንጩ ክርስትናን እንደ ንቁ የማፍረስ ሂደት ነው በአዲስ መልክ የሚተረጉመው። እዚህ ጋር ስቅለት የሚለው ቃል ታሪካዊ ክስተቱን ሳይሆን ውስጣዊ መንፈሳዊ ሂደትን ነው የሚያመለክተው። ይሄ ማለት ምን ማለት ነው? ያንን ከውጭ የተጫነብንን ሐሰተኛ ማንነት የማፍረስ ሂደት ነው። ውስጣዊ ጥፋት ማለት ነው። ይህን ሐሳብ የሚያጠናክር አንድ ቀጥተኛ ጥቅስ አለ። እያንዳንዱ ሰው ይህንን ማፍረስ ሥራ በራሱ ላይ ሊሰራው እንደሚገባ ነው የሚያስገነዝበው። የግል ኃላፊነትን ያጎላል። ከዚህ ከስቅለት በተጨማሪ ደግሞ ጥምቀቱም የራሱ ሚና አለው። ይኸውም ያንን ሐሰተኛ ፕሮግራም ከስር መሰረቱ የማጽዳት ተግባር ነው ይላል። እሺ፣ አሁን ከማፍረሱ ሂደት ወጥተን ወደ ሁለተኛውና የመጨረሻው ደረጃ እንሄዳለን። በዚህ ልዩ ማዕቀፍ ውስጥ እስልምና ምንን እንደሚወክል እንመለከታለን። እናም በዚህ አተረጓጓሙም እስልምና ማለት የመጨረሻው የህልውና ደረጃ ነው። ዋናው ትርጉሙ ሰላም ነው። ከፈጣሪ ጋር ሙሉ ለሙሉ የመስማማት የመጣጣም ሁኔታ። ይሄ ስምምነት ሲፈጠር የሚገኘው ውጤት ምንድን ነው? እንግዲህ ግለሰቡ ያንን ሟች ተፈጥሮን አሸንፎ ወደ ዘላለማዊነት የሚሸጋገርበት ሁኔታ ነው። በገነት የሚኖር ዘላለማዊ ፍጡር መሆን ማለት ነው። እንግዲህ እስካሁን ያየናቸውን ሁለት ደረጃዎች አንድ ላይ እናምጣቸው። እንዴት ነው አንድ ወጥ የሆነ መንገድ የሚፈጥሩት? እስቲ በቃ መንገዱ ይህን ይመስላል። ሁለት ደረጃዎች አሉት። አንደኛ ሐሰተኛውን ማንነት ማፍረስ፣ ይሄ ክርስትና ነው። ሁለተኛ ደግሞ ያ የተስማማውን ዘላለማዊን ማንነት ማግኘት፣ ይሄ ደግሞ እስልምና ነው። አንዱ ለሌላኛው መንገድ እንደሚከፍት ነው ዋናው ነጥብ። ይሄ ሰንጠረዥ ልዩነታቸውንና ግንኙነታቸውን በደንብ ያሳያል። በክርስትና በኩል ስንመለከት መሰረቱ የክርስቶስ ስቅለት ነው። ዋናው መንፈሳዊ ተግባሩ ደግሞ ሐሰተኛ ማንነትን ማፍረስ ነው። በእስልምና በኩል ደግሞ መሰረቱ የፍጥረት ስምምነት ነው። ዋና ተግባሩ ደግሞ ከመለኮታዊው ጋር መጣጣም ነው። በቃ ክርስትና እንደ ቅድመ ሁኔታ የማፍረስ ሥራ ሲሰራ፣ እስልምና ደግሞ በዛ ላይ የሚገነባው የመጨረሻው ግብ ነው ማለት ነው። ስለዚህ ዋናው ነጥብ ምንድን ነው? በዚህ ማዕቀፍ መሰረት አንደኛው ሂደት ለሌላኛው መንገድ ያጸዳል። አንዱ ለሌላኛው መደላደል ይፈጥራል ማለት ነው። አንዱ ያለ ሌላኛው ሙሉ አይሆንም። በመጨረሻም እስቲ በዚህ ጥያቄ ላይ እናሰላሰል። እምነትን እንደ አንድ የማንነት መለያ ብቻ ሳይሆን እንደ አንድ መንፈሳዊ ጉዞ ስናየው ስለ ራሳችንም ይሁን ስለ ሌሎች ያለን ግንዛቤ ምን ያህል ሊቀየር ይችላል?
ይህ በእውነት ትልቅ ጥያቄ ነው።